ሰላም እንዴት ናችሁ? ውድ ዳጊ ቲዩብ ቻናል ቤተሰቦች ዛሬም እንግዲህ በሌላ ባበደ ቪዲዮ ተመልሰን መጥተናል። እንግዲህ ሰሞኑን መነጋገሪያ የሆኑ ጥብስ የሆኑ ወሬዎች አሉ። ከነዚህ መካከል እንግዲህ አንዱ የኢራንና የአሜሪካ እስራኤል አንድ ላይ ሆነው ውዝግብ እንግዲህ በጣም መነጋገሪያ ሆኗል። ስለሱ እናወራለን። ሌላ ደግሞ መነጋገሪያ ሰሞኑን የሆነው ጉዳይ በጣም ደባሪ የሚሆነው እንግዲህ በአርሲ ብዙ ሰዎች እየተገደሉ ነው። ስለሱም እናወራለን። የቤተ ክርስቲያን ኦርቶዶክሳውያን የቤተ ክርስቲያን ሰዎች እየተገደሉ ነው። ስለሱም እናወራለን። ስለ ኢራንና እስራኤልም እናወራለን። ምን አዲስ ነገር አለ ሌላስ የሚለውን አብረን እናየውናል። እንግዲህ ሰሞኑን የተሰሙት ዜናዎች መካከል የኢራኑ መሪ አያቶላ አሊ ሀሜኒ መገደላቸው በይፋ ተረጋግጧል። እንግዲህ የዜና ምንጫቸውን ወይም ምንጮቹ እንደተነገሩት እኔም እንዳነበብኩት ላንብብላችሁ። የዜና ምንጮቹ መሪውን ሰማዕት በማለት የገለጿቸው ሲሆን ከእሳቸው ጋር አብረው ሴት ልጃቸው አማቻቸውና የልጅ ልጃቸው በአሜሪካና በእስራኤል ጥቃት መገደላቸውን አስታውቋል። ይህንን ተከትሎም በሀገሪቱ የ40 ቀናት ብሔራዊ የሀዘን አዋጅ ታውጇል። የካሜኒ ሞት የተረጋገጠው ፕሬዚዳንት ዶናልድ ትራምፕ መሪው መገደላቸውንና እሳቸውን የሚተካ ግለሰብ ማን መሆን እንዳለበት ጥሩ ግንዛቤ እንዳላቸው ከገለጹ ከጥቂት ሰዓታት በኋላ ነው። ትራምፕ የአሜሪካ ጥቃት አስፈላጊ ሆኖ እስከተገኘ ድረስ እንደሚቀጥልም በዚሁ መግለጫቸው አስታውቋል። የመሪውን መሞት ተከትሎ በኢራን ሕገ መንግስት መሰረት ሀገሪቱን የሚመራ ጊዜያዊ ምክር ቤት ይቋቋማል። ይህ ምክር ቤት የኢራን ፕሬዝዳንት፣ የፍትህ አካል ኃላፊና ከጥበቃ ምክር ቤት የተመረጡ አንድ የሃይማኖት ምሁርን ያቀፈ ይሆናል። እንግዲህ በእነዚህ በኢራንና በእስራኤል እንትን ምክንያት ዋናው መሪ አያቶላ አሊ ሀሜኒ ተገድሏል። የሚያሳየው እንግዲህ የኢራን የደህንነት ቡድን ወይም እንደ የስለላ ቡድን የሚባለው አይነት ነው፣ በጣም ደካማ መሆኑን ነው። በጣም ደካማ ነው። ያሉበትን በቀላሉ አግኝተው ነው እንግዲህ ሄደው የመቷቸው። ይሄ የሞሳድ እና የሲአይኤ ስራ ነው። ዋናው ስለላ ድርጅቶቹ ናቸው። በነገራችን ላይ እዚህ ጦርነት ላይ ዋናው ሚና የሚጫወቱት እና ሌላ ደግሞ እየተተቸ የሚገኘው እዚህ ጋር የዲፌንስ ሲስተሟ ኤር ዲፌንስ ሲስተሟ ምንድን ነው? አይከላከልም ወይ ሚሳኤሎቹ እየተባለ ነው። ገብተው እንደልባቸው ፈንጭተው ሲወጡ እንዴት ፕሬዝዳንቱን እንኳን መከላከል ያቅተዋል? አንድ ሀገር ያላት ኤር ዲፌንስ ሲስተም እንዴት ፕሬዚዳንቱን እንኳን መከላከል ያቅቷል የሚለው ነገር ሌላ በጣም አጠያቂ ጉዳይ ሆኗል። ራሽያና ቻይናም ምንም እንግዲህ ከመግለጫ የዘለለ ነገር ምንም ማድረግ አልቻሉም። ምንም ሊያደርጉም የሚችሉ ነገር አይመስለኝም። ምክንያቱም ራሽያም በራሷ እንትን ተጠምዳለች፣ ቻይና እና ዛሬ የተሰማው ሌላ ዜና ደግሞ አሊ ሬዛ አራፊ በጊዜያዊነት ኢራንን እንዲመሩ ተመረጡ ይላል። የኢራን ጠቅላይ መሪ አያቶላ አሊ ሀሜኒ መገደላቸውን ተከትሎ አሊ ሬዛ አራፊ ሀገሪቱን በጊዜያዊነት እንዲመሩ መመረጣቸውን ኢራን ኢንተርናሽናል እና አልጀዚራ ዘገቡ። ክስተቱ የተከናወነው በኢራን መዲና ቴሄራን ሲሆን ጠቅላይ መሪው አያቶላ አሊ ሀሜኒ በእስራኤልና አሜሪካ ጥቃት በቢሮአቸው ውስጥ መገደላቸውን ተከትሎ ሀገሪቱ የ40 ቀን ብሔራዊ የሀዘን ቀን አውጃለች። እንደ ዘገባው ከሆነ አዲሱ ተመራጭ አሊ ሬዛ አራፊ ከፕሬዝዳንት ማሱድ ፔዜሽኪያን እና ከፍትህ ሚኒስቴር ጎላም ሁሴን ሞህሴኒ ኤጄ ጋር በመሆን የሽግግር አመራር ምክር ቤት አባል ሆነው ተመርጧል። አሊ ሬዛ አራፊ የተገደሉትን ጠቅላይ መሪ ቦታ ተክተው እንደሚሰሩ አልአረቢያ የዘገበ ሲሆን በ1937 በማሻሃድ ተወልደው በ86 ዓመታቸው የተገደሉት አሊ ሀሜኒ መላውን ኢራን ለ35 ዓመታት በበላይነት መምራታቸው ይታወሳል። አዲሱ የሽግግር አመራር ምክር ቤት ሀገሪቱ ያለችበትን የጦርነት ውጥረትና ቀጣዩን የጠቅላይ መሪ ምርጫ የማመቻቸት ኃላፊነት እንደሚኖርበት ተመላክቷል። አዲስ መሪ መርጣለች ኢራን። እሺ ሌላ እስቲ ከፌስቡክ ላይ አሌክስ አብርሃም የጻፈው የሆነ ጽሁፍ አለ ስለ ኢራን እና ስለ አረቦች ምናምን ወዳጅነት። እሷንም ትንሽ እናንብባት። አሜሪካ መንግስቱ፣ አረቦቹ አገሩን ለማፍረስ አሌክስ አብርሃም ይላል። ለኢራን
ከአሜሪካ የበለጠ ጠላቶቿ ሳውዲና አረብ ኤሚሬትስ ናቸው። አሜሪካ የኢራን መንግስት ተወግዶ ከእርሷም ሆነ ከእስራኤል ጋር ሰላማዊ ግንኙነት የሚኖረው ጠንካራ ዲሞክራሲያዊ መንግስት እንዲመሰረት ነው ፍላጎቷ። ዲሞክራሲያዊት ኢራን በክልሉ ያላትን የጸረ እስራኤል አቋም የምትተውና ለምዕራባውያንን ጥቅም የማታሰጋ እስከሆነች ድረስ አሜሪካ ኢራን ፈራርሳ በሚሊዮን የሚቆጠር ያውም የተማረ ህዝቧ ሚሊዮን ቡድን እንዲፈጠር አትፈልግም። እንደውም ለራሷ ስትል ጠባቂ ሆና ነው የምታርፈው። ሳውዲና ኤሚሬትስ ግን ኢራን ብትፈራርስና የመጨረሻ ደካማ ብትሆን ደስታቸውን አይችሉትም። የመንን ተባብሮ እንዳፈራረሷት። ምክንያቱም ኢራናውያን ሲቪልም ይሁኑ ወታደር፣ ሃይማኖታዊም ይሁን ሴኩላር ጽድት ያሉ ከአብዛኛው አረብ በተለየ የሰለጠኑና የተማሩ ህዝቦች በመሆናቸው ምንጊዜም የበላይ መሆናቸው እንደማይቀር ያውቃሉ። ደግሞ ስጋታቸው ልክ ነው። ፋርሶች ለዘመናት የተከማቸ ጠንካራ ማንነትና እውቀት ያላቸው፣ ሀብትም ማጣትም ከልክ የማያስወጣቸው ምራቃቸውን ያወጡ ህዝቦች ናቸው። አሁን በተጀመረው ዘመቻ ኢራናውያን የመንግስት ለውጥ አድርገው በውስጣቸው ያለውን የተለያየ የጎሳና የእምነት ልዩነት በወጉ ማስተዳደር ከቻሉ በዓለማችን ተአምረኛ እድገት ከሚያስመዘግቡ ሀገራት ተርታ መሰለፋቸው አይቀሬ ነው። ያውም በቅጽበት ዓለም በታሪክ በስልጣኔና በተፈጥሮ ሀብት ወደ ተባረከችው ውብ ምድር መጉረፉ አይቀርም። የጦርነትና የማዕቀብ ሸክም ለብዙ አስርት ዓመታት ተሸክመው ያልተንበረከኩ ህዝቦች ሙሉ ለሙሉ ሰላም ሰፍኖ ሀብታቸውን እንደነ ኤሚሬትስ ወደ ልማት ካዞሩት ዱባይ ህንፃዋን ታቅፋ ስትቀር ሳውዲም ከሃይማኖትና ነዳጅ ማዕከልነት የዘለለ ቦታ አይኖራትም ያውቁታል። ለዚያውም 80 ሚሊዮን ህዝብና የዓለማችንን ግዙፍ የነዳጅና የማዕድን ክምችት ከተማረና ከስልጡን ህዝብ ጋር የያዘች ሀገር። ኢራን ሰላም ሆና በሯን ለዓለም ብትከፍት ሰፊው የተማረ የሰው ኃይልና የተፈጥሮ ሀብቷ እንደ ዱባይ ያሉ የንግድ ማዕከላትን ያንኮታኩታቸዋል። ከአውሮፓ ጋር ያላት የቀረበ ርቀትና ያላት የኢንዱስትሪ መሰረት ለውጭ ኢንቨስትመንት ሳቢ ያደርጋታል። አሜሪካም ሆኖ አውሮፓ ኢራን ጋር የሚጣበቁበት ብዙ ምክንያት አለ። አንድ ብርጭቆ ነዳጅ ባታስቀምሳቸው እንኳን ትርፏ ብዙ ነው። ለገንዘባቸው ሲሉ የሚጎትቷቸው አረቦች ጋር ጉዳያቸው ገንዘብ ብቻ ይሆናል። ከገንዘብ ባሻገር በሳይንስና በፖለቲካ እኩያ የምትሆናቸው ሀገር ናት። በበኩሌ ኢራናውያን አሁን ያለው መንግስት ሄደም መጣም እንደ ሊቢያ ይሆናሉ፣ እንደ የመን ይፈራረሳሉ፣ እንደ ሶሪያ እንዲና እንዲያ ይሆናሉ የሚል እምነት የለኝም። ምክንያቱም እንደ አረቦቹ አይደለም አመሰራረታቸውም ፖለቲካቸውም የዓለምን እስትንፋስ ከገንዘብ በዘለለ መለካት የሚችል አስገራሚ የሰው ኃይል ሰርቷል። ምንም እንኳን የኢራን ህዝብ ጠንካራ ማንነት ቢኖረውም ታዲያ እንደ ሀገር ላለመፍረሳቸው ፍጹም ዋስትና አይሆንም። ምክንያቱም በኢራን ውስጥ ያሉ የኩርድ፣ የአዘሪ፣ የባሎችና የአረብ ብሔረሰቦች የውስጥ ልዩነት ጥያቄ በወጉ ካልተያዘና የጎረቤት ሀገራት ጣልቃ ገብነት ያው ከላይ ያየናቸው ሀብታምና ምቀኛ ጎረቤቶች ክፍተቱን ሊጠቀሙበት ይችላሉ። ማንኛውም ድንገተኛ የመንግስት ለውጥ የቱንም ያህል ህዝቡ የሰለጠነ ቢሆን የጸጥታ መዋቅሩ ከፈረሰ የሽግግር ወቅት ሁከት መፈጠሩ አይቀሬ ነው። ኢራንም ለአጭር ጊዜ ይሄ ገጥማት ይሆናል። በተረፈ ኢራንን ከተለመደው የሽብር ስጋት ትርክት ወጣ ባለመልኩ እንደ አንድ ትልቅ የስልጣኔ ባለቤትና የወደፊት የኢኮኖሚ ኃይል አድርጎ ማየቱ ለየት ያለ ተስፋ ይሰጣል። ኢራናውያን የውስጥ አንድነታቸውን ጠብቀው ከፖለቲካዊ ማዕቀብ ቢወጡ በመካከለኛው ምስራቅ ያለው የኃይል ሚዛን ሙሉ በሙሉ እንደሚቀየር ጥርጥር የለውም። ፋርሶች በጦርነት ብቻ ሳይሆን በሰላምም ዓለምን የማስደመም ብቃት ያላቸው ህዝቦች ናቸው። ጦርና በላውን ያቀዝቅዝላቸው ይላል እንግዲህ የአሌክስ አብርሃም ጽሁፍ ከፌስቡክ ላይ። ሌላ ደግሞ ዛሬ የተሰማ አሁን የተሰማ ወሳኝ መረጃ እንግዲህ
ኢራኖች ጂሃድ አውጀዋል ይላል። በእስራኤል በአሜሪካና በእስራኤል ላይ ጂሃድ ማለት ቅዱስ ጦርነት ተብሎ በእስልምና ዘንድ የሚማረው ጂሃድ የሚባለውን ነገር በእስራኤልና በአሜሪካ ላይ አውጀዋል። እንግዲህ እንደቀጠለው ነው ጦርነቱ። ሌላ እንግዲህ ሰሞኑን እንግዲህ በዚህ ሳምንት ከትላንት ወዲያና ትላንት በጣም አሳዛኝ መረጃ በሀገራችንም ተሰምቷል። እንግዲህ በአርሲ ክርስቲያኖች በሰላም መኖር አልቻሉም። ኦርቶዶክሳውያን እየተገደሉ ነው። ይህም እንግዲህ መንግስት ቢመለከተው ያው በጣም እንግዲህ ሰው በሀገሩ በሰላም መኖር ካልቻለ ምን ጥቅም አለው? እንግዲህ አርሲ ወደ 28 ንጹሃን ላንብብላችሁ። አርሲ ወደ 28 ንጹሃን ያለበደላቸው ተጨፍጭፏል። ማቾች የኦርቶዶክስ ሃይማኖት ተከታዮች ናቸው። ሃይማኖታቸውን ተዉትና ኢትዮጵያውያን ናቸው። ኢትዮጵያዊነታቸውንም ተዉትና ምንም አይነት የፖለቲካ ዓላማ የሌላቸው ንጹሃን ሰብአዊ ፍጡራን ናቸው። ሁሉም ቢቀር ደግሞ ባንተዋወቅ እንኳ የዚህችን ሀገር ረሃብና የፖለቲካ ስቃይ ያለ ፍላጎታችን እየተጋራን የኖርን የመከራ ጊዜ ገፊዎችን የነሱ ጉዳይ ምንም ሳይመስለን ባህር ተሻግረን ከእስራኤልና ኢራን ጎን ቆመን የቃላት ድንጋይ መወራወራችን አሳዛኝ ነው። ማበላለጥ ካለብን እንኳ ማን ነው የሚቀርበን? ቢቻልና ሁሉንም እኩል ብናይ እሱ ሰውነት ይሆናል። ቴዎድሮስ ተክለአረጋይ እንደጻፈው እንግዲህ ከፌስቡክ ላይ ቴዎድሮስ ተክለአረጋይ የጻፈውን ያነበብኩላችሁ። ሀገራችን ሰላም እንድትሆን እንጸልያለን። ግን ይሄ መንግስት ትኩረት ቢሰጠው ወደ አርሲ አካባቢ በተደጋጋሚ እንግዲህ ከዚህ በፊትም ሰምተናል። ከትላንት ወዲያም ሰማን፣ ትላንትም ሰማን። ዛሬ የሚፈጠረውን አናውቅም እና ሰዎችን ቤተክርስቲያን ውስጥ ተጠልለው እንዳሉ አንዳንድ ወሬዎችን እያነበብኩ ነበረ። ትኩረት ለአርሲ እንዲሰጠኛም እናሳስባለን። እናንተም እንግዲህ ኮሜንት ላይ ትኩረት ለአርሲ ህዝቦች፣ ትኩረት ለአርሲ ክርስቲያኖች ብላችሁ ኮሜንት አድርጉ። እናመሰግናለን። የዛሬው ቪዲዮችን ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።